السلام عليكم ورحمة الله وبركاته. نجو يوتيوب ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤ የመጣሁት የፀጉር ትሪትመንት ነው። ፀጉራችሁ አላድግ ላለ ለተጎዳ አላድግ ላለ ፀጉር ለተጎዳ ፀጉር ፍቱህ መድኃኒት ነው ብዬ ያሰብኩትን ነገር ይዤ መጥቻለሁ። ራሴም ተጠቅሜ በጣም ጠቅሞኛልና ፀጉሬን አሳድጎልኛል። እናንተም ተጠቀሙ። እዚህ ጋር 6 ማንኪያ የሾርባ ማንኪያ የተቀቀለ ሩዝ ነው በቅዬ 6 ማንኪያ ነው ያረኩት። እናንተ እኔ የሆነ 6 ማንኪያ ያረኩት ለሁለት ሰው ስለሆነ ነው። እናንተ 3 ማንኪያ በላይ አትጠቀሙ። ሲበዛ ደግሞ ማድፋቱ ደግሞ ጥሩ አይደለም። አስቀምጣችሁ ስትጠቀሙ ደስ ላይላችሁ ይችላል። አስቀምጣችሁ መጠቀም ትችላላችሁ። ግን የሆነ ውሃ ነገር ያመጣል፣ ደስ አይልም። አስቀምጣችሁ ስትጠቀሙ ስትቀቅሉ 2 ማንኪያ ወይ 1 ማንኪያ በቂ ነው። 1 ማንኪያ በቂ ነው ለአንድ ሰው። እኔ ሲቀቅል 3 ማንኪያ ነው ቀቀልኩት። ከበሰለ በኋላ አድጎ 6 ማንኪያ ሆነልኝና አሁን 6 ማንኪያ ነው የሰራሁት። ቀቅዬ የፈጨሁት የተቀቀለው ማለት ነው። ከዛ የሀበሽና የተልባ ጄል ወስጄበታለሁ። አፍልቼው ጨምረዋለሁ። ከዛ ፀጉራቸው ቂላቸው ለሚደርቅ ፎርፎር ላለባችሁ የሚያሳክካችሁ ከሆነ ይሄን አፕል ሳይደር ትጠቀማላችሁ። አንድ ኪዳን ትጨምራላችሁ። ከዛ ያላችሁ ዘይት ተፈጭቷል። ይሄ ያላችሁ ዘይት እኔ የምግብ ዘይት ነው የተጠቀምኩት። የኮኮናት ይሆናል፣ የሲምሲም ሁሉም ይሆናል፣ ወይራ ይሆናል። ወይራ ዘይት አጠገባችሁ ያለው ዘይት ምንም ዘይት የሆነ ዘይት ከሆነ ዘይት ነክ ነገር ሁሉም ለፀጉር የሚሆን ነው። ፀጉር ማይሆን ዘይት የለም እና ይሄን አድርጌዋለሁ። በጣም አሪፍ ነው። ደግሞ ስትጠቀሙ አንዴ ወይ ሁለቴ ተጠቅማችሁ አላደገልኝም ማለት አይደለም። ፀጉር ማለት ልክ እንደ አበባ ነው፣ እንደሱ ነውና አሁን አበባ ስትተክሉ ተክላችሁ ዞር አትሉ አይደለ? መኮትኮት አለ፣ ውሃ አለ፣ ሁሉም ነገር ይፈልጋል አይደለ? ልክ እንደሱ እናንተም ፀጉራችሁ ሁሌ እጃቸው ከፀጉራቸው ማውረድ የለበትም። በየ3 ቀን ፈታችሁ ማስራት፣ በየሳምንቱ አንዴ መታጠብ ደግሞ ያድጋል። ኢንሻአላህ በአላህ ፍቃድ አድጎልኛል። ለኔም በጣም ጠቅሞኛል። እና ከተጠቀማችሁ በኋላ እንቁላል የምትጨመሩት ከሆነ እንቁላልም በጣም አሪፍ ነው። ፀጉር ያሳድጋል፣ መሰባበርን ይከለክላል። በጣም አሪፍ ነው። እንቁላል ጨምራችሁ ተጠቀሙ። ስትጠቀሙ እንቁላል 1 ሰዓት በላይ ባታስቀምጡ ባይ ነኝ። 1 ሰዓት በላይ ስታስቀምጡ ሽበት ሊያመጣ ይችላል። እኔ በሽበት አድርጎኛል። በስራ ምክንያት ፀጉሬ ላይ እንቁላል አርጌ 2 ሰዓት 3 ሰዓት አስቀምጥ ነበርና ከዛ ሽበት አመጣልኝ። እናንተ ከ1 ሰዓት በላይ አታስቀምጡ። ያለ እንቁላል ስታረጉ ችግር ቀን ሙሉ 12 ሰዓት ራሱ መቀመጥ ይችላል፣ ችግር የለውም። እና 3 ሰዓታት 4 ሰዓታት ቀን ሙሉ ጧት አርጋችሁ ማታ ብትታጠቡም ችግር የለውም። ፀጉራችሁ በደንብ ይጠጣል። በጣም አሪፍ ነው የሚሆንባቸው። እኔ አሁን እንቁላል ጨምራለሁ። እንቁላል አርጌ ከ1 ሰዓት በኋላ ይታጠባለሁ። እናንተም ተጠቀሙ። ደግሞ ለወደፊት ኢንሻአላህ ፊት ለፊት ፀጉራችን አለቃ ለምትሉት ኮሜንት ስር ጻፉልኝ። ኢንሻአላህ ይዤ እመጣለሁኝ። እንደምትወዱም ደግሞ ተስፋ አረጋለሁኝ። እና ካምቤቾ ተጠቀሙሚው ለይሞቁት ሩዝ ዘይት ተልባሃ ሹቁታ ፋርሲ ዋሳዮም ጄለሳዮም ቡድክንም ቁሉልክንም ሞል አንጋር ሲሰኔ ፎርፎር ይወነር ካንተ ተጠቀምተና ኩዮ በጎረንገ ደግሞ ዋጁ ካላ ተጠቀምተና ችግሮስ በሎሜ ያው እና ደግሞ ሎሜ ካሉ ሲበመኑ ደግሞ ሎሚ በርገር ሎሚ ጨመቀ ሎሚ በርግየ ቡቃ በርግቴን ታይኮች
ቡጳ በርግቴን እንታይኮች 100 ሰዓትች በላይ ያቦሽቶ ነው እንጂ 100 ሰዓትች በላይ ያቦሽቴን ታች ምናልባት ኦቦት ይወጣታለን ይካኒ ኮቤቺ ቡጴ በለ ተጠቀማምቴን ታች ወይማ ወሸት አፎሽራት አልተና ደቡላት ከነ ወይማ ወሸት አፎሽራት አልተና ተሽግሮ በሰሱ ሰዓትች ወዱ ሰዓት ይልሰን አጥቶንታ አልተና ቡጳ በርግቴን ባቻ እና አንበርጌም ዘይት እቻ ዘይት ይበርጌም ከዚ ሀካች ወይራ ዘይት አበርጎታል ተናን እቻ ዘይት ይሄን ኮኮናቱ ሲምሲም ዮጎር ሳበርጎታል ተናን አንንጋ ወሉ ኮኮናቱ ቅባት ዮጊ ካ እቻ ዘይት ከነል ሰታ ቦሮሚ ቪዲዮ ታዩ ሚክ ባኦይጊን ቪዲዮስ ወራን እና ተጠቀሚ ያሚት ኢንሻአላ ጠመኒ ሙም ጎፍ ነር ሙም ቢጠማን አይቴንተሩ صافي كوبنتي ورودي ياميت ان شاء الله كني اسامي ياميت እና ይትቴን እንተይ ተስፋ አሚያ ከኔት ተጠቀሚ ግን ان شاء الله ተጠቀሚ ጉራን ተጠቀምቴ ሳሚንታ ሞተር እና ደግሞ ሙከን በጣም ላፈክሩን ደግሞ ጎዳማ ነው ወይኒቴን እንተሩ ደግሞ ሰሰሰበረን ተጠቀመታል ተነንት ግን ጸጉራቸው ደረቅ የሆናችሁ ልጆች ደግሞ ውሃ ብዙ አይስማማው በየሶስት ቀን መታጠብ አይስማማውምና በሳምንት አንዴ ቢታጠቡ አሪፍ ነው ብዬ አስባለሁ። እና ኢቲቴን እንታይ ተስፋ ኢንሻአላህ አሚት ሼር ላይክ